የስኳር በሽታን በተመለከተ የምግብ ስብጥር ምን መምሰል አለበት? እስኪ እንመልከት። የስኳር በሽታን ካለ የምግብ ስብጥሩ እንግዲህ ብዙ ኮምፖነንቶች ያሉት መሆን አለበት። ስለዚህ በጣም እንደ ኤግዛምፕል የሚነሳው የፕሌት ጉዳይ ነው፣ ወይም ደግሞ የሳህን ጉዳይ። አንድ 9 ኢንች ወይም ደግሞ ከ3 እስከ 4 ሴንቲሜትር የሆነ በአብዛኞቻችን ቤት የሚገኘውን ሳህን ብንወስድ የሳህኑ ግማሹ ክፍል በአትክልት ምግቦችም ሲባል ብዙ የስኳርን መጠን ከፍ የማያደርጉ ነን ስታርች የሆኑ አትክልቶች አሉ። በተለይ ቅጠላቅጠል ነክ ነገሮች ማለት ይቻላል። በእነዚህ መሞላት አለበት። ከዛ ባለፈ 1/4ኛው የሳህኑ ክፍል ደግሞ ኃይልን ሊሰጡ በሚችሉ ምግቦች እንግዲህ መተካት አለበት። ካርቦሃይድሬት ኮንቴንት ያላቸው ኃይልን ደግሞ ሊሰጡን ፕሮቫይድ ሊያደርጉን የሚችሉ ምግቦች። ከዛን የቀረው 1/4ኛው ደግሞ ከቨር መደረግ ያለበት እንግዲህ በዋናነት ፕሮቲን ነክ በሆኑ ምግቦች ነው። ፕሮቲን ነክ ምግቦች እንግዲህ የሚመረጡት ሊን የሆኑ ወይም ደግሞ ቅባት ያልበዛባቸው የፕሮቲን አይነቶች ናቸው። የስጋ ምርቶችም ሊሆኑ ይችላሉ። ከዛ ባለፈም ደግሞ የእጽዋት ምርቶችም አሉ ፕሮቲንን የሚሰጡን። ስለዚህ በዚህ አይነት ወይ ሊካተት ይገባል ማለት ነው። ከዚህ በተጨማሪ የዴይሪ ፕሮዳክቶችን የወተት ተዋጽኦችንም ደግሞ ኮንሲደር የምናደርግ ከሆነ ብዙ ቅባት ያልበዛባቸው የወተት ተዋጽኦች ይመከራሉ ማለት ነው። ስለዚህ በአጠቃላይ ሳህናችን ውስጥ መኖር ያለበት ይሄ አይነት ስብጥር ነው ማለት ነው። ቸር ሰንብቱ።